ጤና ይስጥልኝ በተለያዩ የዓለም ክፍላት ሆናችሁ ይህንን ሚዲያ የምትከታተሉ ክቡራትና ክቡራን አሁን ደግሞ የጤና ባለሙያዎችንና ምሬታቸውን አስመልክቶ የሚመለከተው አካል ትኩረት እንዲሰጥበት በማሰብ መረጃዎችን ይዤላችሁ መጥቻለሁ። እንዲህ ያሉ አጫጭር ዘገባዎች በመንግስት ሚዲያዎች በስፋት ስለማይዘገቡ እኛ ትኩረት በመስጠት የምንከታተለው ጉዳይ ነው የሚሆነው። የሚሞገተውን አካል እንሞግታለን፣ መጠየቅ የሚገባቸውን አካላት ደግሞ እንጠይቃለን። ከዛ መረጃዎቹን ሰብሰብ አድርገን ወደ እናንተ እናደርሳለን። አድማጮች እንግዲህ በጤና ባለሙያዎችና ሩሯቸው ዙሪያ አስመልክቶ ያቀናቀርነውን መረጃ ወደ እናንተ ማድረሳችንን እንቀጥላለን። ትኩስ መረጃዎች ወቅቱን ጠብቆ እንዲደርሳችሁ ይህንን የጨው ሚዲያ ሰብስክራይብ በማድረግ እንዲሁም ከጎን ያለችዋን የደውል ምልክት በመጫን እንድትከታተሉ ይሆን። በቀጥታ ወደ ዘገባዎቹ ስናልፍ ባለቤቴን በሽሮ ነው ያረስኳት ይለናል አንድ ቃሉን የሰጠ የጤና ባለሙያ። የዚህን የጤና ባለሙያ ቃለ ምልልስ እናስደምጣችኋለን። ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማጥቅም ጋር የተያያዘ ለዓመታት የቆየ ጥያቄዎችን ለመንግስት አቅርበዋል። ጥያቄያችን መልስ ካላገኘ የሥራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወርሃዊ ደሞዛቸው በአገሪቱ ካለው የኑሮ ውድነትና ከሥራ ጸባያቸው አንጻር ለመኖር ፈታኝ እንደሆነ ለቢቢሲ ተናግረዋል። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ሕይወትንስ እንዴት ነው እየገፉ ያሉት? ቤተሰባቸውንስ ለመመገብ ምን ያህል ይታገላሉ? የሚሉትን ጥያቄዎች ለመመለስ ለንጽጽር ከጎረቤት ሀገር የኬንያ የጤና ባለሙያዎች አንጻር ያለውን መረጃ እንመልከት። የኬንያ የጤና ባለሙያዎች ወርሃዊ ደሞዝ ስናነሳ በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 ይከፈለዋል። ይህ ደግሞ በኢትዮጵያ 190,000 ብር አካባቢ ማለት ነው። አሁን ደግሞ እነዚህ የኬንያ የጤና ባለሙያዎች መንግስታቸው በሚያገኙት ገቢ ላይ ማሻሻያ እንዲያደርግላቸው እየጠየቁ ይገኛሉ። የኢትዮጵያ የጤና ባለሙያዎች ደግሞ የዳቦ ጥያቄ ሲሉ የሰየሙትን ሰሞንኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውት ጥያቄ ነው ይዘው የመጡት። ባለፉት ዓመታት በአገሪቱ እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎቹ ሕይወት አዳጋች እንዳደረገባቸው ሁሉም ባገኙት አጋጣሚ ሁሉ እየተናገሩ ይገኛሉ። በተለያዩ የሕክምና ዘርፎች ላይ ተሰማርተው አገራቸውንና ሕዝባቸውን እያገለገሉ ከሚገኙት ሐኪሞች መካከል የተወሰኑት የሁላችንም ታሪክ የሚሉትን ፈታኝ ሁኔታ ለቢቢሲ ተናግረዋል። ከእነዚህ የሕክምና ባለሙያዎች የሰቆቃ ድምጾች መካከል ጥቂቶቹን አድማጮች መራርጠን ለእናንተ እንሆ ብለናል። ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35% ታክስ ተቆርጦ እጄ ላይ 8000 ብር ገደማ ይደርሰኛል። በዚህም ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል ይነናል። ባለትዳርና አንድ ልጅ አለኝ። የቤት ኪራይ ከደሞዜ በእጥፍ 16000 ብር አካባቢ ነው የምከፍለው። ሳይከፈለኝ እየሰራሁ ነው ብል ይሻለኛል። ኑሮ ሙሉ ለሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት ጀኝ እንጂ ምኑን ከምኑ አደርገው ነበር። የጋራ የባንክ አካውንት አለን። የእኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የሷን እጋራለሁ። አብዛኛውን ወጪያችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎችን የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ነው የምመገበው። ብዙ ማስተካከያዎችን ማድረግ ግድ ብሎኛል። ሕይወቴን በተአምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ እንኳን አልፈልግም። ሳስበው በጣም ያመኛል። አእምሮአችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይሄ መደበኛ ሕይወት ይሆናል። ለመኖር እየሞከርን ነው ብል ይቀላል ብሏል ይህ የጤና ባለሙያ። ይህ እንግዲህ የእኔ ብቻ ሕይወት አይደለም። ሁላችንም የሕክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና 5 ብር እንጠጣ ነበር። አሁን 15 ብር ነው። ቡና እንኳ በ3 እጥፍ አድጓል። የእኛ ደሞዝ ግን እዛው አለበት ነው ያለው። በዚህ ዓመት የኑሮ መናሩ ታሳቢ ተደርጎ የደሞዝ ጭማሪ ተደርጎልናል። 600 ብር ነው ግን የተጨመረልን። ሌላ አገር ሐኪም ምን ያህል ይከፈለዋል? እዚሁ አገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል እንኳን አልሆነም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን ያለነው። እናም የዳቦ ጥያቄ እንድናነሳ አድርጎናል። ይህ ጥያቄ ከ2011 ዓ.ም ጀምሮ ለሶስተኛ ጊዜ እየጠየቅን ነው።
ውሎ እያደረ ሞልቶ እየፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን ሲያቅጠን የወጣ ብሶት ነው ብሎናል። ሐኪም ለመሆን የወሰንኩባትን ቀን ባረግምም ትምህርትን የሙጥኝ በማለቴ ግን አዝናለሁ። ያን ሁሉ ጊዜና ኃይል ማውጣቴ የእኔ ስህተት ነው፣ ብልሃታዊ ውሳኔ አይመስለኝም። ወደ ሌላ ሀገር ሄደው እጃቸውን ተስመው የሚሰሩ ጓደኞች አሉኝ። አገሬን የምል ግትር ነኝ። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል። አስተማሪዎቼ ለፍተዋል እያልኩ ወደ ሌላ ሀገር መሄድ አልፈለኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ አሁን ተቀይሯል። ጠቅላላ ሐኪም 80 ሆነን ነው የተመረቅነው። ከ40 በላይ የሆኑት አሁን ከአገር ወጥተዋል። የቀረነው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑት በጎረቤት አገራት ተቀጥረዋል። ሐሳቤ አገልግዬ እገለገላለሁ ነበር። አሁን ግን እውነታው ገብቶኛል። ግን እንደረፈደብኝ ይሰማኛል። እንኳን ትዳር መመስረት ጫማ መቀየር አልቻልኩም። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7000 ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልችልም። ደሞዜን 70% ለቤት ኪራይ አውላለሁ። 5000 ብር ቤት ኪራይ ከፍዬ እጄ ላይ የሚቀረው 2000 ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዝ ያለቀ ማለት ነው። ትራንስፖርት አለ፣ ምግብ አለ፣ ልብስ ለመቀየር የሚያስፈልግ ወጪ አለ፣ ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎችን በትርፍ ሰዓት ክፍያ ለመሸፈን ነው የምሞክረው። ትዳር ለመመስረት ከጮኛዬ ጋር ቀን ቆርጠን ነበር፣ ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው እያሰቡ ያሉት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወትም ተገድበን ነው ያለነው። ከሁሉም ህይወት ታቅቤ ብቻዬን ነው እየኖርኩ ያለሁት። እንዲህ ሆነንም እየተራብን ነው ያለነው። ባጭሩ ጭንቅንቅ ባለ ሁኔታ ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ወጪ ካወጣው ሙሉ ህይወቴ ነው የሚናጋው። አንዳንዴ በቀን 1 ጊዜ ወይም 2 ጊዜ ነው ምግብ የምበላው። ቀለል ያለ ብስኩት በልቼም ልውል ይችላለሁ። መደበኛ የሆነውን 1 ቀን ህይወቴ ልናገር። ለምሳሌ አካላዊና አእምሮአዊ ድካም እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎት የሚዘጋል። ጨጓራዬ እንዳይጎዳ ደግሞ ውሃ ጠጣለሁ። ምሳዬን ወደ 8 ሰዓት ወይ 9 ሰዓት አካባቢ በልቼ ይህ ለእራት ያደርሰኛል ብዬ ነው እንደዛ ማረገው። ምግብ ከቤት ልቋጥር ብል እስከ 48 ሰዓት ስራ ላይ ልሆን ስለሚችል አያደርሰኝም፣ ይበላሻል። ይህ ነው በቃ እንግዲህ ህይወቴ ሲል ነግሮናል። ልጄ ከምግብ ጋር በተያያዘ ከ3 ከ4 ጊዜ በላይ ታሟል። በአንድ ጤና ጣቢያ አዋላጅ ነኝ። አሁን እንኳን ጠዋት 3 ሰዓት አካባቢ 3 እናቶችን አዋልጄ ነው የመጣሁት። ከደሞዜ 35% ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚችም ደሞዝ ላይ ለግዴታ መዋጮዎች ይቆረጣል። በትርፍ ሰዓት ክፍያ አማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር ከፍላለሁ። የሚተርፈኝ 4000 ብር አካባቢ ነው። ለትራንስፖርት 2000 ብር አወጣለሁ። በቀሪው ነው እንግዲህ ቤተሰቤን የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ተኝታ ነው የዋለችው ብሎናል። እንግዲህ አድማጮች የጤና ባለሙያዎችን ሮጅሮ አስመልክቶ እየተከታተልኩ ዘገባዎችን ወደ እናንተ የማቀርብላችሁ ይሆናል። ለሰዓቱ ያጠናከርኩላችሁ ዘገባ ይህን ይመስላል። ከሰዓታት በኋላ በሌላ መረጃ እስከማገኛችሁ በያለንበት የዓለም ክፍል ቸር እንቆይ።